አዶናይ 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 ዳይ ወደ ስራ ምን ያዘናጋሃል? ይሄንን አዊንታ በርሲሳ የተባለ ተጋዳ ላይ የቤትና የመኪና ቻሌንጅ አስጀምርለት። ሙሉ የኢትዮጵያ ሕዝብ ነው የሚሳተፍለት፣ እርግጠኛ ነኝ። እንዴ ብቻውን ተፋልጦ ብቻውን ታግሎ እኮ ማለት ነው። እነዚህ የኢትዮጵያ መንግስት አክተሮች እኮ ዘለላቸው፣ አስገባቸው እኮ እያንዳንዳቸውን። ቀሽ ገብሩ እኔ ግን ስጠረጥርስ ማለት ነው ዝም ብዬ ስገምት የመሰለኝ ማለት ነው የዘረፋ ፊልም ነው ብለው ነው ያስጀምራቸው። እነዚህን የፊልም አክተሮች ስክሪፕት ሰጥተው ነው የሸወዷቸው እንጂ የምር ዘረፋ መሆኑን እያወቁ የሚገቡ አይመስለኝም። የሚሳተፉ በተለይ አሁን በየመድረኩ ከማለት ውጭ አሁን የዘረፋ ልጭልፋ እኔ አላምንም ይዘርፋል ብዬ። ይሄኛውን ግን አላምነው ነው። ይሄን ተጠረጥራለሁ። ኮርማው አጅሬው ድሮም እዛ እዚህ ይቀባጥር ነበረ። እሱ ሊያረግ እንደውም ዳይሬክተሩ ሳይሆን ይቀራል የዘረፋው። አረ ጎበዝ ግን እንደው ሰፊው ህዝብ ተው እንወያይ። ምንድነው ነገሩ? ዘርፈው ጨረሱት። እኛስ ምን ላይ እንሳተፍ? እንደ እኛም እንሳተፍ እንጂ የሆነ ቦታ ላይ የዘረፋ ሐሳብ አምጡ። አለበለዚያ ይሄ ኑሮ በሐላል አልሆነም እንዴ። እስኪ በኮሜንት ይሄንን የማስጠንቀቂያ ቪዲዮ ለወንድማችን አዎንታ በርሲሳ አድርሱልኝ። እናንተም በተቻላችሁ አቅም ቪዲዮውን እስከመጨረሻ ሳትመለከቱ ለፍርድ እንዳትቸኩሉ። ወንድማችን አዎንታ በርሲሳ ማስጠንቀቂያ ከሁለት አካሎች ሊሰጥ ይችላል። የመጀመሪያው ከጠላቶች አንተን ለማስፈራራትና እየሄድክበት ካለው የእውነት መንገድ እንድትመለስ ጠላቶች ማስጠንቀቂያ ሊሰጡ ይችላሉ። በሁለተኝነት ደግሞ ማስጠንቀቂያን ወዳጅ ሊሰጥ ይችላል። አንተ እንዳትጎዳ ክፉ ነገር እንዳያጋጥም ሲል ከክፉ ሰዎች ራስን እንድትጠብቅ ሲል ወዳጅም ማስጠንቀቂያ ሊሰጥ ይችላል። ዛሬ እኔ የምሰጥ ማስጠንቀቂያ የሁለተኞቹን አይነት ማስጠንቀቂያ ነው። የወዳጅ ማስጠንቀቂያ የሚባለው ላንተ በማሰብና ክፉ ነገር እንዳይገጥም በሚል ማለት ነው። አዎ አንተ ጠላቶችን የምትዋጋበት ጦር አለ፣ ያም እውነትና ማስረጃክ ነው። ነገር ግን ከጠላቶች የሚመጣበት ጥቃት ካለ ራስን የምትከላከልበት ጋሻ አለክ ብዬ አላምንም። አንተ አሁን ግልጽ ጦርነት ላይ ነህ ብዬ ነው ማምነው። ከነማን ጋር? ከሌቦች ጋር፣ ለዛውም ከትልልቅ ሌቦች ጋር። እዚህ ጋር አንተን በጠላትነት የሚያዩክ አንተ ያጋለጥካቸው ሌቦች ብቻ እንዳይመስልህ። ገና ለገና እኛንም ያጋልጠን ይሆናል ብለው የሚሰጉ ሌሎች ብዙ ሌቦችም እንዳሉ እንዳትረሳ። እነዚህ ሀገርን ህዝብን የሚዘርፉ ሌቦች ደግሞ ክፉ ነገር እንዳንተና መሰሎች አይነት ሰዎች ላይ ለማድረስ ቅንጣት ታክል የሚራሩ ሰዎች አይደሉም። አዎ ዛሬ ከምታጋልጣቸው ሌቦች አንፃር ብዙዎቻችን አንተን ጀግና እያልንክ ነው፣ በርታ ጎበዝ እያልንክ ነው። ነገር ግን እመነኝ ዛሬ አንተን ጀግና ጎበዝ የሚልክ በሙሉ አንተ እያደረክ ያለውን ነገር አድርጉ ብትላቸው ያደርጉ። ምክንያቱም ከደህንነታቸው አንፃር ስለሚሰጉ ማለት ነው። እኔ አንድ ነገር ብሆን ቤተሰቦቼ ልጆቼ ምን ይሆናሉ ብለው ስለሚያስቡ ማለት ነው። ስለዚህ ወንድማችን አዎንታ በርሲሳ ዛሬ አንተን በርታ ጎበዝ ጀግና የሚልክ በሙሉ ማለት ነው ነገ አንተ አንድ ነገር ብትሆን እመነኝ ከንፈራቸውን ከመምጠት ባለፈ ላንተ የሚፈይዱልክ ምንም ነገር የለም። ብቸኞቹ ባንተ ጉዳት የሚጎዱት ቤተሰቦች ልጆችህና ትዳር ነው የሚጎዳው። እውነት ከልብ ከሆነ ይሄንን ወንድማችንን የምንወደው ለደህንነቱም ልንጨነቅለት ይገባል። እቺን ሀገር ደግሞ በደንብ ታቋታላችሁ። እውነተኛ ሰዎች ለሀቅ የቆሙ ሰዎች አይበረክቱባትም። ስለዚህ ነገሩን ጠቅለል ሳደርግ ያስከውን መንገድ አቁሙ እያልኩ አይደለም፣ ሌቦችን አታጋልጥ እያልኩ አይደለም። በተመሳሳይ መልኩ ደግሞ ለደህንነትም ተጨነቅ እያልኩ ነው። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ።